ሰላም ለእናንተ ይሁን። በቅድሚያ ለክርስትና ሃይማኖት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል እንኳን በሰላም አደረሳችሁ ማለት እወዳለሁ። ከዚህ በማስቀጠል ተጠየቂኝ ዓለም በሚል አንድ ጥያቄን በማስቀደም ጉዳዩን ወደ እናንተ አቀርባለሁ። ጥያቄ ምንድነው? እናንተ ለራሳችሁ፣ ለቤተሰባችሁ፣ ለአካባቢያችሁ፣ ለሀገራችሁ ከዛም ከፍ ብሎ ለዓለም መልካም ነው ለዓለም መልካም የሆነ ስራ ወይም ሐሳብን ቢደረግ ብላችሁ የምትመኙት ወይም ለማድረግ የምትስት ዓለም ደግሞ አንዳንዴ እያደረጋችሁት ያለን ጉዳይ በተመሳሳይ ሰዓት በሌላ ሰው ወይም በሌላ አካል ያ ነገር እየተደረገ ቢገጥማችሁ ምን ይሰማችኋል? ደስታ ወይስ ሐዘን? ቁጭት ወይስ ጉጉት? ድጋፍ ወይስ ተቃውሞ? ምን ይሰማችኋል? ይህን ጥያቄ ያነሳሁበት ምክንያት ወደ በኋላ እነግራችኋለሁ። በቅድሚያ ራሴን ላስተዋውቅ። ስሜ ለዓለም መሰረት እባላለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዘንድሮ ተመራቂ ተማሪ ነኝ። አንድ መረጃ በማጋራት ወደ ጉዳዬ ልግባ። ከ2 ሳምንት በፊት የኢትዮጵያ የአደጋ ስጋት ስራ ስምሪት ኮሚሽን ኢትዮ ኤድ የተሰኘ የበጎ አድራጎት ድርጅት ለማቋቋም ወደ ህዝብ ተወካዮች ቋሚ ኮሚቴ የአዋጅና የህግ ጉዳዮች አርግብቻለሁና ድርጅቱን ለማቋቋም ሂደት ላይ ነኝ ብሎ ዜና ተሰምቶ ነበረ። ምናልባት ዜናውን ያላያችሁት ልጋብዛችሁና ሐሳቤን በዚህ ጉዳይ እናወራለን። አደጋ በደረሰ ጊዜ በራስ አቅም ምላሽ ለመስጠት በሚል በተሰናዳው የአደጋ ስጋት ስራ አመራር ረቂቅ አዋጅ መሰረት ሁሉም ኢትዮጵያዊ በአቅሙ እንዲያዋጣ ይደረጋል ተባለ። ለአደጋ ጊዜ ምላሽ ለመስጠት ለሚቋቋመው ፈንድም ከኢትዮጵያ ዓመታዊ በጀት እስከ 3% ድረስ እንዲዋጣም ይጠበቃል ተብሏል። ይህም በዘንድሮው የ1.5 ትሪሊየን የኢትዮጵያ በጀት ብናሰላው 45 ቢሊየን ብር ለአደጋ ጊዜ ምላሽ ፈንዱ ከእያንዳንዱ ኢትዮጵያዊ ተዋጥቶ ገቢ ይደረጋል እንደማለት ነው። ገንዘቡን ለማዋጣት ከመንግስትና የግል ሰራተኛው እንዲሁም ከመንግስትና ከግል ተቋማትና መንግስታዊ ካልሆኑ ድርጅቶችን ባሻገር በግለሰብ ደረጃም በማዋጣት የሚሰበሰብ መሆኑን የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የሆኑት ዶክተር ሽፈራው ተክለማርያም ተናግረዋል። ይሄንን ያሉትም በረቂቅ አዋጁ ላይ በፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባዘጋጀው ይፋዊ የህዝብ ውይይት ላይ ተገኝተው ነው። አደጋ ስጋት ምላሽ ፈንድን በዚህ በሰንዳይ ፍሬምወርክ ወዘተ ተብሎ የዓለም አቀፍ ትስስር ላይ የሚታሰበው ከሀገሪቱ አጠቃላይ ገቢ ከበጀት እስከ 3% ድረስ አዋጥቶ መሄድ ነው። የትኛውም አገር ፕራክቲስ ላይ ያ የሆነ ነው ወይ ሌላ ጥያቄ ነው። እኛ ግን በአገር በቀል ስሌት በአገር በቀል አቅም ይህንን የወሰድ ነው የረቂቅ አዋጁን የወሰድ ነው እንዴት ነው ክብራችንን የምናስጠብቀው የሚለው። ስለዚህ ይሄ ረቂቅ አዋጅ አደጋ ስጋት ስራ አመራር ረቂቅ አዋጅ የክብር ጥያቄ ነው። ስለዚህ ከልመና እንውጣ ነው አንድ። ሁለተኛ የትሬሽሆልድ ስርዓት እዚህ ውስጥ የከተትነዋል። ሁሉም በየደረጃው ለምላሹ ራሱን እንዲያዘጋጅ በቅድሚያ አደጋ፣ በአደጋ ወቅትና ከአደጋ በኋላ። ስለዚህ ከዚህ ከሰብአዊ ድጋፍ በራስ አቅም የማይመለከተው ተቋም የማይመለከተው ዜጋ ሊኖር አይገባም። የግል ይሁን የመንግስት ይሁን መንግስታዊ ያልሆነ ድርጅት ይሁን ማህበር ይሁን ሁሉም ትንሽ ቢያዋጣ ያግዝ። ይህንን የምንለው ቅድም የዘረዘርናቸው ምክንያቶች አሉ። ሰብአዊ ድጋፍ ላይ እና በራስ አቅም በምንለው ውስጥ በተሟላ መንገድ መሳተፍ የብሔራዊ ደህንነት አጀንዳ ነው ብለናል። በረቂቅ አዋጁ እንደተደነገገው እንደ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድና ባንኮች ያሉ ከፍ ያለ ገቢ ያላቸው ተቋማት ለአገልግሎት ከደንበኞቻቸው ከሚሰበስቡት ገቢ እየቆረጡ ለፈንዱ ገቢ ማድረግ ይጠበቅባቸዋል። የመንግስትና የግል ሰራተኛው ደግሞ በየወሩ ከደሞዙ ይቆረጣል የተባለ ሲሆን ከዚህ ባለፈ ግን በግለሰብ ደረጃም ሁሉም ሰው በአቅሙ ልክ የሚያዋጣበት ስርዓት አዋጁን ተከትሎ በሚወጣው ደንብ ይወሰናል ተብሏል። ይህም ኢትዮጵያን ከራሷ አልፋ ለጎረቤት ሀገራትም ጭምር እርዳታ ሰጪ ያደርጋታል ተብሏል። ከህዝባችን በሚመነጭ ከተቋማችን በሚመነጭ ገቢ ከኛም አልፎ ከኢትዮጵያም አልፎ ለሌሎችም ለጎረቤት አገሮችም ጭምር የሚሆን ኢትዮጵያን ኤድ ወይም የኢትዮጵያ ድጋፍ በሚል መልኩ እንዲደራጅና ጠንካራ ተቋም እንዲመሰረት ለማለት ተፈልጎ ነው።
የሚሰበሰበው ገቢም በየዓመቱ ኦዲት ተደርጎ ለሕዝብ ግልጽ የሚደረግበት አሰራር እንደሚኖርም በረቂቁ ተደንግጓል ተብሏል። እሺ ሀሳቡን እንዴት አገኛችሁት? እኔ በጣም ደስ ብሎኛል፣ ወድጀዋለሁ። የወደድኩበትና ምክንያት የተለያዩ ምክንያቶች አሉኝ። የመጀመሪያው ይህ ድርጅት አደጋ ሀፕን ሲያደርግ ብቻ ለዛ አፋጣኝና ተገቢ የሆነ ምላሽ ከመስጠት በላይ ሌሎች ተጓዳኝ ብዙ ስራዎችን መስራት ይችላል ብዬ አስባለሁ። እንደ ሀገር ብዙ ጓዳዎቻችን ደፍነናል ብዬ አላምንም። ለዛም ነው ደሃ ሀገራት ከሚባሉ አንዷ የሆነው። በዚህ ጉዳይ ብዙ ስራ መስራት ይችላል ብዬ አስባለሁ። ለምሳሌ የትምህርት ተደራሽነት ላይ በጣም በብዙ መንገድ መስራት ይችላል። ጥራት ያለው ትምህርት፣ ድህነት ቅነሳ ላይ በደንብ መስራት ይችላል። የገጠር ልማትን በደንብ መስፋፋት ይችላል። ከዚህ ጋር ተያያዙ የግብርናውን፣ የማዕድን ብዙ ስራዎችን ሊሰራ ይችላል። ከዛ ተጨማሪ ደግሞ አሁን የተያያዘውን የከተማ ማስፋፋት፣ የከተማ ጽዳት የሚባለውንም ከመንግስት ጎን ለጎን ብዙ መንገድ መስራት ይችላል ብዬ አስባለሁ። ሁለተኛ ምክንያቴ ደግሞ ብዙ ሀያላን ሀገራት በኢንተርናሽናል ደረጃ የሚሰሩ የበጎ አድራጎት ድርጅቶች አሏቸው። ለምሳሌ ያለ መጥቀስ ያህል በቅርቡ ይዘጋና ይዘጋም የተባለ የሚያከራክረው የአሜሪካው ዩኤስአይዲ አንዱ ነው። ሌሎችም የአውሮፓ ሀገራት፣ ኤዥያ ሀገራትን ጭምር አላቸው። እንደ ምሳሌ መጥቀስ ካልን እንግሊዝ ዲኤፍአይዲ የተሰኘ ድርጅት አላቸው። ጀርመን ጂአይዜድ የሚባል አላቸው። ፈረንሳይ ኤፍዲ የተሰኘ ድርጅት አላቸው። ስዊድን ኤስአይዲኤም የተሰኘ የበጎ አድራጎት ድርጅት አላቸው። ኖርዌይ ኖራድ የተሰኘ፣ ጣሊያን ኤአይሲኤስ የተሰኘ ድርጅት አላቸው። በዚህ ድርጅት አማካኝነት ከራሳቸው አልፎ ሌሎች ደሃ ሀገራትን እንዲሁም አንዳንድ ድንገተኛ የሆነ አደጋ ሀፕን በሚያደርግበት ሰዓት የራሳቸውን በጎ አበርክቶ ያኖራሉ። ከዚህ ጋር በማያያዝ በበጎ አድራጎት ስም የራሳቸውን የፖለቲካ ሻጥር፣ የራሳቸውን ሀገር ኢንተረስት ራን የሚያደርጉበት ናቸው። ከዓለም ላይ ያለ ሁከትና ግጭት ጀርባ እነዚህ የበጎ አድራጎት ድርጅት የሚባሉ እንደ ማሳላጫ ነው ተብሎ ይታማል። ደግሞም አንዳንድ መረጃዎች እየወጡ ስለሆነ እውነተው ብለን እናስባለን። ስለዚህ እነዚህ ኢንተርናሽናል ድርጅቶች በየሀገራቱ ራን ከሚያደርጉበት ሀገሮች መካከል አንዷ ኢትዮጵያ ናት። ያ ማለት በተዘዋዋሪ የሚመጡ ጉዳቶች እኛም ሰለባ ነን ማለት ነው። ይህ ኢትዮ ኤድ የተሰኘ ድርጅት በትክክል መሰራቱ ለሀገራችን እንደነዚህ አይነት ጉዳዮችን መቅረፍ ስለሚያስችል ማለት ነው። ያ ብቻ ሳይሆን በእንደዚህ አይነት ሁኔታ የሀገራችን ሉዓላዊነት ወይም ሶቨርኒቲ ጥያቄ ውስጥ እንዲገባ ያደርጋል፣ በእነዚህ ድርጅቶች ምክንያት ማለት ነው። ኢትዮ ኤድ የተሰኘው ድርጅት ይህን ጉዳዮችን ያስወግዳል። ከዛ በተጨማሪ ደግሞ የክብር ጉዳይም በደንብ በብዙ መንገድ ሊቀርፍልን ይችላል ብዬ አምናለሁ። ሶስተኛ ምክንያቴ ይህን ኢትዮ ኤድ የተሰኘ የእርዳታ ድርጅት እንድደግፍ የሚያደርገኝ ምክንያት ለእንደዚህ አይነት ሀሳብ ቪዥነር ወይም ህልመኛ ስለነበርኩ ነው። እንደሚታወቀው የኢትዮጵያ ዘመናዊ ትምህርት ከተጀመረ ኦልሞስት 100 ዓመት አልፎታል። በ1908 አካባቢ እንደተጀመረ ነው ያለኝ መረጃ። ከዛ ጊዜ ጀምሮ ብዙ ኢትዮጵያዊ ምሁራኖች፣ ብዙ የተማሩ ሰዎች ወጥተውባታል ብዬ አምናለሁ። ለ100 ዓመታት እጅግ ብዙ ስለሆነ ማለት ነው። ነገር ግን የተማረ ይግደለኝ በሚል ማህበረሰብ ውስጥ ለኢትዮጵያ ችግሮች በሙሉ ተጠያቂው የምሁራኑ ነው የሚባል አባባል አለ፣ ሚዲያ ላይ የሚሽከረከር አብዛኛዎቻችን ማይንድ ሴት ውስጥ ወይም አእምሮ ውስጥ ያለ ሀሳብ። እኔም እንደ አንድ በትምህርት ዓለም ውስጥ እንዳለ ወይም ደግሞ በምሁር መንገድ ውስጥ እንዳለ እኔም ራሴን በራሴ ኮሽን አደረግ ነበረ። እንዴት እንደዚህ ሊሆን ቻለ? ማለትም ቻይና፣ ጃፓን፣ ራሻ ለምሳሌ ታላቁ ጴጥሮስ የሚባል ንጉስ ነበረ። እሱ ሌላ ሀገር ሂዶ ልክ እንደ ቀን ሰራተኛ ሆኖ ሙያን ለምዶ ለህዝቦቹ ሂዶ እስከ ማሰልጠን ደረጃ የነበረ
ጃፓን ልጆቿን እየላከች እያስተማረች ይሰልጥናበታለች። ቻይና በተመሳሳይ ሶ እኛ ሀገር እንዴት እንደዛ አልሆንም የሚል ጥያቄ ራሴን እንድጠይቅ አደረገኝ ማለት ነው። ሶ ከዚህ ጋር በተያያዘ ሁሌ ማለት መቼ ነው እንደዚህ ቀይረን እንደተባለው ለማህበረሰቡ የተማረ ይግደለኝ ምን ሆኖ ማለትም አልምተነው አሰልጥነነው የተሻለ ህይወት እንዲኖር አድርገነው የአኗኗር ዘይቤውን ቀይረንለት እጅግ በተሻለ ምርጥ አድርገንለት ያልጠበቀውን ህይወት እንዲኖር አድርገነው በእንደዚህ አይነት ህይወት መቼ ነው የምንገድለው ብዬ ራሴን እንድጠይቅ ያደርገኛል። እንደ አንድ በትምህርት ዓለም ውስጥ እንዳለ እንደ አንድ በምሁር ፓዝ ውስጥ እንዳለ ዜጋ ወይም እንደ አንድ ወጣት ማለት ነው። ሶ ይህንን መነሻ አድርጌ ሁሌ ጨነቅ አስብ ነበረ። ሶ የመጣልኝ አንድ የመጨረሻ ሀሳብ የደቡብ ኮሪያ አንድ ሙቭመንት ነበራት፣ ዘኒው ቪሌጅ ሙቭመንት የሚባል በፓርክ ቹንግ ሂም የተሰኘ በፕሬዝዳንቷ የተጀመረ ሙቭመንት ነበረ። እሱ ምንድነው ገጠሩን አካባቢ የተሻለ የህይወት አኗኗር እንዲኖር ልማት እንዲጨምር ከተሜነት እንዲስፋፋ ጋር ከዛ ጋር የተያያዘ ኮሚኒቲ ድሪቭን ወይም ማህበረሰብ አቀፍ ድርጅት በማቋቋም በብዙ ስራ ሰርቶ በደረጃ ድረስ ሞዴል ነው ተብሎ ሌሎች ሀገራትም የሚተገብሩት ምናምን የሚሰጥ ፕሮግራም ደረጃ ሞዴል እስከ መሆን ደረጃ የደረሰ ነበረ። አይ ቲንክ የኛም መንግስት የሆነ ጊዜ በክብር አባዱላ ገመዳ ሂዶ እንደ ስልጠና እንደወሰደት ቪዲዮ አይቻሉ። እኛ ሀገር ሲመጣ ለምን በትክክል ኢምፕሊመንት እንደማይደረግ አላውቅም እንጂ እና ልክ እንደነዛ አይነት እኛም የሀገራችን ሀገር በቀል ወይም ማህበረሰብ አቀፍ የሆነ ትልቅ ብልጽግና ሙቭመንት አድርገን ወይነት አንሰራም የሚል ቁጭት ውስጥ ገባው ማለት ነው። ሶ ይህንን አሁን ኢትዮ ኤድ የተሰኘ ምንም እንኳን እኔ ከማስበው ድርጅት ከማስበው ሀሳብ ጋር ትንሽ ራቅ ያለ ቢሆንም ግን በሆነ አፕሮች አድርጎ መጀመሩ ለእኔ በጣም እንደወደው እንድደግፈው አደረገኝ ማለት ነው። ሶ ይህን ሀሳብ በመያዝ ለራሴ ሁሌ ኮሽን አደርጋለሁ። የስልጣኔ ቀደም የተፈጥሮ ሀብታም የቋንቋ የባህል ሀብታም የሆነች ሀገር ስለምን ድሃ ሆነች? ሁለተኛ ጥያቄ የተማረ ይግደለኝ በሚል ማህበረሰብ ውስጥ ስለምን ምሁራኖቿ የችግሮቿ ምንጭ ሆኑ? ሶስተኛ ጥያቄ ሀገራችን ሁሌም በልባችን ውስጥ የምትኖር ሳለች ስለምን መገንባት አቃተን? እንዴት አብረን በህብረት ሆነን እሷን ለማሳደግ ለማበልጸግ አልተመኘንም አልሰራንም ብዬ ሁሌ እጠይቃለሁ፣ እመራመራለሁ። ይህም ለእነዚህ ጥያቄዎች መልስ እፈልግ ነበረ። መጨረሻ ላይ እኔም እንዳንድ የተማረ ኃይል እንዳንድ ለሀገር የችግሮቿ መፍትሄ አቅራቢ አካል ራሴንም በማሰብ ብርሃንን መዝራት የተሰኘ ፕሮጀክት ነደፉ። ይህም ፕሮጀክት ምንድነው? ሁላችንም ከደቂቅ እስከ ሊቅ ከሀገር ውስጥ እስከ ውጭ ያለ ገበሬ፣ ፖለቲከኛ፣ በማንኛውም ሙያ ያለ ሁሉም ከወጣት እስከ አዛውንት በሙሉ ተመካክረን ሀገራችንን ገጠር ከተማ ሳንል ኮኔክትድ አድርገን የምንገነባበትን መንገድ ፈለኩ ሻቱ። ከዚህ ጋር የሚሰራ አንድ ልክ እንደ ኢትዮ ኤድ የተሰኘ በሆነ ደረጃ የሚመሳሰል በህብረት ለምን አንሰራም በሚል ውስጥ ይህንን ፕሮጀክት በመንደፍ አዘጋጀሁ። ትንሽ ስለ ብርሃን መዝራት ፕሮጀክት ልንገራችሁ። ብርሃን መዝራት ፕሮጀክት ለቀጣይ 50 ዓመታት የሚተገበር ህዝባዊ የልማት እንቅስቃሴ ነው። ለኢትዮጵያ ችግሮች ምንጭ ድህነትና ኋላ ቀርነት ነው በሚል መነሻ በአስተማረቻቸው በምሁርነት ድራ በኳለቻቸው ልጆች አማካኝነት የዓለምንም ጎራ የዓለምንም እርስ በርስ መገፋፋት በጋራ ሆነን ከ75% በላይ ከሚሸፍነው ገዛ ተነስቶ እስከ ከተማው ድረስ ትልቅ የተቀናጀ ስራ የሚሰራ እንቅስቃሴ ነው። በዚህ ፕሮጀክት አንድም የማያስፈልግ ሰው፣ የማያስፈልግ ሀሳብ
የለም። ሁሉም በየአቅሙ ድርሻውን ያኖራል። በዚህ ፕሮጀክት በከፍተኛ ደረጃ የገጠር ልማት እንቅስቃሴ ማለትም በግብርናው፣ በማዕድን፣ በተፈጥሮ ሀብት አያያዝ ላይ ይሰራል። የገጠሩን የህይወት አኗኗር ዘይቤ ከአካባቢያዊ ባህል እና እሴት መጠበቅ ጋር ይዘምናል። እርስ በርስ ገጠሩን ከከተማው፣ ህዝቡን ከጎረቤቱ ጋር በመንገድ፣ በመሰረታዊ ልማት ያገናኝበታል። የኋላ ቀርነት፣ የግጭት፣ የስነ ልቦና ተወግዶ አዲስ አዋቂ፣ ጠያቂ፣ አልሚ፣ ነጋዴ ማህበረሰብን ይገነባበታል። የዚህ ፕሮጀክት መነሻ ቁጭት ነው። የመንቀርፈፍ ቁጭት፣ የሰላም ናፍቆትና ተስፋ ነው። የልማት፣ የስልጣኔ፣ የሀያልነት መሻት ነው። እስኪ አንድ ጊዜ የላፕቶፓቻችሁን ወይም የስልካችሁን ቁልፍ ክፈቱና ጉግል መፈለጊያ ላይ ኢትዮጵያን ካንትሪሳይድ ላይፍ ስታይል ብላችሁ ሰርቻችሁ እዩና መልሳችሁ ደስ ያሰኛችሁን የአውሮፓ ሀገር ለምሳሌ ስዊዘርላንድ ካንትሪ ሳይድ ላይፍ ስታይል ብላችሁ ሰርቹ። እንዳያችሁት ምን ተሰማችሁ? እንደ አንድ ተስፈኛ ወጣት ደግሞ ያማል። ይህም ፕሮጀክት በየወሩ በማህበረሰቡ አማካኝነት በየወሩ 1 ቢሊዮን ብር ፈንድሬዝ የተደረገ ለ50 ዓመታት እንዲቀጥል በማሰብ ይህንን ፕሮጀክት ነድፌ ጨረሱ። ከዛ ይህንን ፕሮጀክት ወደ የት መውሰድ እንዳለብኝ ማሰብ ጀመሩ። መጀመሪያ ለምን ወደ ህዝቡ አላቀርበውም እና ህዝቡ መወያያ አይሆንም በሚል እንዴት ላቀርበው ብዬ ሳስብ ዋይኖት እኔ እንደ አንድ ወጣት እንደኔ ዘመን ወጣትነት ምንድን ነው ፈተናው? የኔ ዘመን ወጣት ፍልስፍና፣ የኔ ዘመን ለዓለም ያለው ምልከታ፣ የኔ ዘመን ላለው የእርስ በርስ መስተጋበራችን እንዴት ነው? የኔ ዘመን ያለ ወጣት ፍላጎቱ ምንድን ነው? የኔ ዘመን ወጣት ያለ ማነቆው ተስፋው ምንድን ነው የሚለውን በመጨመር በተጨማሪ ይህንን ፕሮጀክት ዲቴል እያንዳንዷን ከማን ይሳተፋል፣ ምን ያህል ብር ያስፈልጋል፣ ለምን ያህል ጊዜ ኢምፕሊመንት ይደረጋል፣ ምን ስራዎችን ይሰራል የሚለውን በሙሉ ኦርጋናይዝ አድርጎ አዘጋጀው። ከዛም ከዚህ ጎን ለጎን ይህንን ፕሮጀክት ላውንች ሲደረግ በይፋ ለህዝቡ አናውንስ ለማስደረግ እንዲያገለግል በሚል አንድ የቴሌቪዥን ፊልም አብሬ አዘጋጀውና መጽሐፍ አደረኩት። ከዛም ይህንን መጽሐፍ ወደ ህትመት አቅርቤ እናም መጽሐፉ ስለዚህ ፕሮጀክትና ስለኛ ወጣቶች ቁም ነገራዊ እይታችን በልብ ወለዳዊ መልኩ ቀርቦበታል። ርዕሱ በመጀመሪያ ይድረስ ለዶክተር አብይ አህመድ ከተስፈኛ ወጣት የሚል ነበር። ይህም የሆነበት ምክንያት ይህ ፕሮጀክት አስጀማሪ ወይም ቀስቃሽ ፈላጊ ነው። እሳቸው ይህንን በማስጀመር ሊያግዙን ይችላል በሚል ርዕሱ እንደዛ ተደርጎ ነበር። ሆኖም ርዕሱ ወደፊት ከታተመና ከወጣ ሊቀየርም ይችላል። ከዛም ይህን መጽሐፍ በማሳተም ወደ ህዝቡ ለማድረስ በማሰብ ሞከርሁ። አንዳንድ ድርጅቶች በማሳተም እንዲያግዙኝ ጠርሁ። ከዚህ ውስጥ አንዱ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበረ። እሱን ጠየቅኩ። በጀት እንደዚህ አይፈቀድም እንጠይቀው ነገና ገለመኔና እየተባለ ምንም ድጋፍ አጠው። ለሀገራችን ችግር ምሁራኑ ብቻ ሳይሆን ምሁራኑን ለሚያመጣው መፍትሄም ድጋፍ እንደሌለ የለም በሚል ተስፋ በመቁረጥ ባለውበት ሰዓት ይህ ኢትዮ ኤድ የተሰኘ ድርጅት ለማቋቋም ሂደት ላይ ነው ዜናውን ሰማው። እውነት ለመናገር ዜናውን የሰማሁት ቆይቼ ነው፣ ግን ስሰማው በጣም ደስ አለኝ። ምንም ሀሳብ የተነስቶ እዛ ጋር ደርሶ እንደ መነሻ ባይሆንም እኔ ይህንን በማሰብና በማዘጋጀት ብቻ ግን ደስ አለኝ። በመቀጠል ይህንን ድርጅት እንደ አንድ ግብዓትም ሊሆን ይችላል። ፕላስ ከኔ ውስጥ ያሉ ለምሳሌ ምን መሰራት አለባቸው፣ የፈንድሬዝ መካኒዝም ማድረግ ይቻላል፣ ማህበረሰብ ውስጥ እንዴት ፓርቲሲፔት ማድረግ ይችላል የሚለውን በሆነ ደረጃ ሊያግዝ የሚችልና ሀሳብ የሚያዋጣ እንደሆነ በማሰብ ሲደመር ደግሞ ለማህበረሰቡ የዚህ አይነት ፕሮጀክቶች ያላቸው ፋይዳ ምንድን ነው፣
የሚለውን ለአዋርነስ ትልቅ ቫልዩ ይኖረዋል በሚል ወደ እናንተ ለማድረስ በቪዲዮ መጣሁ ማለት ነው። የኔን ሀሳብ ምናልባትም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምናልባት ልትጠቀሙበት ትችላላችሁ። ሌሎች ፈቃደኛ የሆናችሁ ድርጅቶች ይህንን መጽሐፍ በማሳተም ለህዝቡ እንዲደርስ አድርጋችሁ እንደ ትልቅ መወያያ ሚዲያዎች፣ በተለይ ፊልሙን ምሰሩ ደግሞ የፊልም ፕሮዳክሽን ካምፓኒ ድርጅት ባለቤቶችም ይህንን ፊልም ብሰሩ ደስ ይለኛል። ሁለቱም ተገምግሞ ገምጋሚዎቼ ጥሩ ምላሽን አግኝቷል። አሪፍ ሀሳብ ነው የሚልም ፊድባክ አግኝቼበታለሁ። ማንኛውም ፈቃደኛ የሆነ አካል እኔን ቢያናገርና ሀሳቡን አይቶ አብረን አዋጠን ሀሳቡን በመጨመር እንዲያድግ በማድረግ ለኢትዮጵያ ምሁራኖች፣ ለኢትዮጵያ ህዝብ እንደ ሀገር ይህን ሀሳብ ዲስከስ አድርገንበት ትልቅ መኩሪያችን ጥንት አባቶቻችን ስልጣኔ ወይም ደግሞ ታሪክ አንዱ እንዳለፉ በእኛ ዘመንም በጎ የሆነ የአንድነት፣ የፍቅር፣ የልማት፣ የመበልጸግ አሻራ አኑረን የምንታወስበት ትልቅ በጎ ስራ መስራት የሚያስችልናም ብዬ አስባለሁ። ማንኛውም ፈቃደኛ የሆነ አብሮ ይህንን ሊያግዘኝ መጽሐፍ በማሳተም አንድ ፊልሙን በመስራት ማንኛውም የቴሌቪዥን ጣቢያ ሊሆን ይችላል፣ የፊልም ፕሮዳክሽን ካምፓኒ ድርጅት ባለቤቶች ሊሆን ይችላል፣ ወይም ደግሞ ማንኛውም አቅም ያለው ሰው ሀሳቡን አይቶ ለመደገፍ ፍላጎት ያለው ሰው በታች ባለው ስልክ እኔን ሊያገኝ ይችላል። አመሰግናለሁ።